በመቀጠል የተከበሩ ዶክተር ደሳለኝ ጫኔ። ሰላም ጤና ይስጥልን። የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ዶክተር ደሳለኝ ጫኔ ጠቅላይ ሚኒስትር አብይን አፋጠጡ፣ እንዲሁም ፋኖ ዘመቻ አንድነትን በመላው አማራ ክልል አወጀ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የብልጽግናዎቹ ሰዎች እነ ብርሃኑ ነጋ የላኳቸው ሰዎች ለጠቅላይ ሚኒስትሩ ጆሮ የሚጥሙ ውዳሴዎችን ሲያቀርቡበት የነበረውን ፓርላማ ደሳለኝ ጫኔ ግን ጦረኛ መንግስት፣ ሀገርን ማባር የለሽ ጦርነት ውስጥ ያስገባ የሙሉ ጊዜ እልቂት ጠማቂ አገዛዝ ጠቅላይ ገዢ ነው የመሳሰሉትን እያሉ በስሙ ሲጠሩት ተደምጠዋል። እንዲሁም ማባሪያ የሌላቸው አውዳሚ እርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። በመደማመጥና ሰጥቶ መቀበል መርህ ላይ ተመስርተን አገራዊ ልዩነቶችን በማጥበብ ሁሉን አካታች ወደሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ወይም ፖለቲካል ሴትልመንት ከማምራት ይልቅ ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረም። ጠቅላይ ሚኒስትር አብይ አህመድም የዶክተር ደሳለኝን ንግግር ከዚህ በላይ ስድብ ምን አለ በማለት በንዴት ምላሽ ሲሰጡም ተስተውለዋል። ጠቅላይ ሚኒስትሩ አክለውም ስለ ቀይ ባህር ባወሩት ንግግራቸው አንዳችም ዲፕሎማሲያዊ ግንኙነት ምንም አይነት የቴሌኮም መገናኛ ዘዴ ከሌላቸውና ለይቶላቸው ከተቆራረጡት የቀድሞ አለቆቻቸው የሻዕቢያ ባለስልጣናት ጋር ሊዋጉ የሚችሉበት ቀዳዳ መኖሩን ጠቁመዋል። እንደ ሁልጊዜውና እንደሚጠበቀው ጦርነት አያስፈልግም፣ እኛ የመዋጋት ፍላጎት የለንም ካሉ በኋላ ሁለተኛው ደግሞ ቀይ ባህርን መንካታችን አይቀርም፣ የቀይ ባህር ጉዳይ የህልውና ጉዳይ ነው በማለት ሲናገሩም ተሰምተዋል። በሌላ ዜና ጌታቸው ረዳ ከባድ ሚስጥርን አጋለጡ። አቶ ጌታቸው ረዳ ከሪዮት ሚዲያ ጋዜጠኛው ቴዎድሮስ ተስፋዬ ጋር ባደረጉት ቃለ ምልልስ ላይ በርካታ አነጋጋሪ ጉዳዮችን ያነሱ ሲሆን አሁን ስለተፈጠረው ግብግብ፣ ስለ ህወሓትና ትግራይ ቀጣይ ታፈንታም ተጠይቀው ምላሽ ሰጥተዋል። አቶ ጌታቸው በአዲስ አበባ ተደረሰ ስለተባለው ስምምነትም የማውቀው ስምምነት የለም፣ ሆኖም የጊዜው አስተዳደሩ የሥራ ጊዜ አብቅቷል፣ በፌዴራል መንግስቱ ካቢኔ የሥራ ጊዜው መራዘም ይኖርበታል፣ ጊዜው አስተዳደሩ በሚራዘምበት ጉዳይ ላይም ከጠቅላይ ሚኒስትሩ ጋር አጭር ውይይትን አድርገናል፣ ቀጣይ አቅጣጫዎችን በሚመለከትም ለውጥ ያስፈልግ እንደሆነ ለውጥ በሚደረግባቸው ጉዳዮች ላይ ውይይት አድርገናል። ጠቅላይ ሚኒስትሩ ከነደብረጽዮን ጋርም በተመሳሳይ መልኩ እንደመከሩ ነው የሚገባኝ። ሆኖም የኔ ከፕሬዝዳንትነት መነሳትና መቀጠል የጠቅላይ ሚኒስትሩ ውሳኔ ነው የሚሆነው ሲሉም ምላሻቸውን ሰጥተዋል። አሁን በህወሓት መካከል ከተፈጠረው ግብግብ ጋር ተያይዞም አሸንፈሃል ወይንስ ተሸንፈሃል ለሚለው ጥያቄም አቶ ጌታቸው የተወሰነ አሸንፌያለሁ፣ የተወሰነ ተሸንፌያለሁ ብዬ አስባለሁ። ሆኖም ተሸናፊውም አሸናፊውም ሳይበላ እንዲወጣ ለማድረግ ሞክሬያለሁም ብለዋል። ማህተም መቀማት ላይ እስኪደርሱ የት ነበርክ ለሚለው ጥያቄም ጽሕፈት ቤት ለማዳን የማዛው ኃይል አጥቻ አይደለም፣ ለማህተም ብዬ ግን እንደነሱ ወደ ግጭት መግባት ስላልፈለግኩ ነው ብለዋል። አቶ ጌታቸው እኔ ስልጣን ላይ ያለው ትግራይ ላይ ጦርነት እንዳይጀመር ሰርቻለሁ፣ የትግራይ ህዝብ ከህወሓት ያስተሳሰብ ድንበር ሰብሮ እንዲወጣም አድርጌያለሁ። ሆኖም ብዙ ስራዎችን መስራት ሲቻል ህወሓትን የማዳን ስራ ለመስራት 4-5 ሰዎችን ላለማስቆረፍ ያባከንኩት ጊዜ አለ፣ እሱ ይቆጨኛል። ሁላችንም ተጠርገን ብንወጣ ይሻል ነበር። ስም ማጥፋት የህወሓት አመራሮች የዕድሜ ልክ ባህሪያቸው ነው። በአጠቃላይ ግን ተሸንፌያለሁም አሸንፌያለሁም ብለዋል አቶ ጌታቸው። ሆኖም ከዚህ በኋላ ግን በትግራይ ውስጥ የህወሓት እኔ ብቻ ነኝ የማውቅልህ የሚልና የጎጥ አስተሳሰብ ተሰብሯል፣ ዳግም ወደ ጠርሙሱ አይመለስምም ብለዋል። አቶ ጌታቸው ፕሬዝዳንት መሆንህ ስህተት ነበር ወይ ለሚለው ጥያቄም ፕሬዝዳንት በመሆኔ አልጸጸትም፣ ቢያንስ ትግራይ ውስጥ ትዕግስት ያለው ፕሬዝዳንት መሆኔን አሳይቻለሁ፣ ዲሞክራሲንም አለማመጃለሁ ብለዋል። አቶ ጌታቸው የህወሓት ዕጣ ፈንታ ያለው በህወሓት እጅ ሳይሆን በትግራይ ወጣቶች እጅ ላይ ነው ያለው ያሉ ሲሆን ለትግራይ ወጣቶች ባስተላለፉት መልእክትም የትግራይ ወጣት ህወሓት የሚወስንለትን ሳይሆን ነገሮችን መርምሮ ሰላሙን በሚያስጠብቅበት መንገድ ተደራጅቶና ፍረጃን ትቶ በየሰፈሩ በጎጥ ሊከፋፍለው የሚፈልገውን ያረጀ አስተሳሰብ ተቃውሞ አንድ ሆኖ እንዲቆም ሲሉም ጥሪያቸውን አቅርበዋል። ከዚህ በኋላ የህወሓት ዕጣ ፈንታ ምንድን ነው?
የትግራይ ህዝብስ መጻኢ ዕድል ምንድነው ለሚለው ጥያቄም የትግራይ መጻኢ በወጣቱና በታጋዩ እጅ ላይ ነው ያለው። አሁንም ከዚህ ከማይገመት ህብረት ካልወጣን ወደ ለየለት ቀውስ ነው የምንገባው። ሙሉ በሙሉ ባይጨልምም በተሻለ ሁኔታ ሊነጋ የሚችልበት እድል አለ ብለዋል። አቶ ጌታቸው ጊዜያዊ አስተዳደሩ እንደ አዲስ መዋቀር አለበት። 50 ሲደመር 1 የሚለው የኛ ስምምነት ነው፣ እሱ አይሰራም። እኔና ደብረጽዮን ተጨባብጠን ህወሓትን ማስቀጠል እንችላለን። ሆኖም የትግራይን ችግር ለመፍታት ግን ተጨማሪ የመላው የትግራይ ኃይል ያስፈልገናል። ትግራይን ለማዳን ሁሉም መሳተፍ አለበት። ህወሓትን ለማዳን ግን ሁሉም የቀድሞ አመራሩ ይምጣና ጉባኤው እንደ አዲስ ይካሄድ፣ የብሽሽቅ ሳይሆን የሐሳብ ጉባኤ ይካሄድ ሲሉም ተደምጠዋል። ይህንን ቃለ ምልልስ የተመለከቱ በርካቶችም ለጌታቸው ረዳ ያላቸውን አድናቆት፣ ድጋፍ፣ ክብርና ምስጋና ሲያቀርቡ የታየ ሲሆን ጌታቸው ረዳ የኢትዮጵያ ጠቅላይ ሚኒስትር ይሁኑልን የሚሉ አስተያየቶች ጭምርም ታይተዋል። አንዳንዶችም በትግራይ ጦርነት እንዳይኖር በማድረግህ እናመሰግናለን ሲሉም አስተያየታቸውን ሰጥተው ተመልክተናል። በመጨረሻ የፋኖ ኃይሎች ዘመቻ አንድነትን በመላው አማራ ክልል አውጀዋል። በአማራ ክልል በቀጠለው ጦርነት የፋኖ ኃይሎች ዛሬ አንድነት ዘመቻ ማወጃቸውን አስታውቀዋል። ከዛሬ ጀምሮ በአገዛዙ ላይ ጥቃት የመሰንዘር ወታደራዊ ኦፕሬሽን በአራቱም ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች ቅንጅት እየተከናወነ እንደሚገኝ ነው የፋኖ ኃይሎች ያስታወቁት። በዚህም ከንጋት ጀምሮ የፋኖ ኃይሎች የአገዛዙ ወታደራዊ ካምፖችን ማጥቃታቸው፣ አውራ ጎዳናዎችንና ከተሞችን መቆጣጠራቸውም ተሰምተዋል። የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራና የአማራ ፋኖ በሸዋ በጋራ ሆነው ባወጁት ዘመቻ አንድነት ከወዲሁ በርካታ ድሎችን አስመዝግበናል ሲሉ የፋኖ አመራሮች ተናግረዋል። በሌላ በኩል በጉዳዩ ላይ ከመንግስት በኩል መግለጫም ተሰምቷል። የጎጃም ፋኖ ለሰጠው መግለጫ ምላሽ የሰጡት የደብረ ማርቆስ ከተማ አስተዳደር ፖሊስ ኃላፊ ሲሆኑ በዛሬው ዕለት በደብረ ማርቆስ ከተማ አስተዳደር የከተማዋን ሰላም ለማወክ በተለያዩ አቅጣጫዎች የመጣውን የታጠቀ ኃይል አሳፍረው መመለሳቸውንና የተለያዩ የጦር መሳሪያዎችን መማረክ መቻላቸውን የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ቢምረው አሰፋ ዛሬ መግለጫ ሰጥተው ተመልክተናል። የጸጥታ ኃይሉ እየሰራው ነው ባሉት የተቀናጀ ስራም ከጊዜ ወደ ጊዜ ውጤት ማምጣቱን የተናገሩት ኃላፊው አሁን ላይ የከተማዋን ሰላም በራስ አቅም ማስጠበቅ መቻሉንም ገልጸዋል። ግጭቱ በማህበረሰቡ ሁለንተናዊ እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ መሆኑን የተናገሩት ኮማንደር ቢምረው ታጥቀው በጫካ የሚንቀሳቀሱ ኃይሎች የክልሉ መንግስት ያቀረበውን የሰላም ጥሪ ተቀብለው ሊገቡ ይገባል ያሉ ሲሆን ማህበረሰቡም የከተማዋን ሰላም ለማስጠበቅ በሚደረገው ጥረት የበኩሉን ድርሻ ሊወጣ እንደሚገባ መናገራቸውንም በመግለጫቸው ላይ ተመልክተናል። የአማራ ፋኖ በጎጃም ባወጣው መግለጫ ደግሞ 4 ብሬን፣ 1 ስናይፐር፣ 7 ክላሽንኮቭ፣ 7600 ጥይት፣ 3 የመገናኛ ሬዲዮ ማረክ ያለውም ብሏል። አክሎም በአማራ ፋኖ በጎጃም በአጠቃላይ በ35 ግንባሮች አውደ ውጊያ የተደረገ ሲሆን ውጊያው አሁንም እየቀጠለ ነው ብሏል። በደብረ ማርቆስ፣ አዴት፣ ጎንጂ፣ ቆለላ፣ ቢቸና፣ ደብረ ወርቅ፣ አዶሃ፣ አማኑኤል፣ ደንበጫ፣ መርጦ ለማርያም፣ ረቡ ገበያ ከተሞች በመግባት በመንግስት ታጣቂዎች ላይ ከባድ ኪሳራ አድርሰናል ያለው መግለጫው እስካሁን በአጠቃላይ 509 የመንግስት ኃይል ሙት ሲሆን 187 ቁስለኛ በማድረግ ከባድ ኪሳራን አድርሰናል ሲልም ገልጿል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ